ከደቀ መዛሙርቱ መካከል ሁለቱ ተከተሉት የሚለው ተከተሉት። ረቢ ሆይ ወዴት ትኖራለህ? የት ነው የምታሰማራው? ምን ማድረግ ስለፈለጉ ሰምተዋል። የዓለምን ኃጢአት ሊያስወግድ የሚችል የእግዚአብሔር በግ እንደሆነ አውቀዋል። ተነስተን ይህንን ቃል እናንብብና አብረን እንካፈላለን። ዛሬ ደግሞ እዛው ምዕራፍ 2 አንደኛ ዮሐንስ ምዕራፍ 2 15 16 እና 17 ሶስቱን ጥቅሶች ነው የምናየው። በምፈልገው ፍጥነት መሄድ አልቻልኩኝም። ምክንያቱም ጨፈላልቄ ሐሳቦችን መሄድ አልፈለግኩኝም። የሚዘገየውን ያህል ይዘገይና ባለቀበት ጊዜ ይለቅ። ግን እግዚአብሔር ሊያስተምረን የፈለገውን ነገር እንድንይዝ ፈለግኩኝ። ስለዚህ እነዚህን 3 ቁጥሮች ብቻ አብረን እናያለን። እንዲህ ይላል ቁጥር 15 ዓለምን ወይም በዓለም ያሉትን አትውደዱ። ዓለምን ወይም በዓለም ያሉትን አትውደዱ። በዓለም ያለው ሁሉ እርሱም የሥጋ ምኞት፣ የዓይን አምሮት፣ ስለ ገንዘብም መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም። ዓለሙም ምኞቱም ያልፋሉ፣ የእግዚአብሔር ፈቃድ የሚያደርግ ግን ለዘላለም ይኖራል። እግዚአብሔር ስም ይባረክ። እጆቻችሁን ዘርጉና ዓለሙም ምኞቱም ያልፋሉ በሉ እስቲ። ድምፁ በጣም ደካማ ነው። ዓለሙም ምኞቱም ያልፋሉ፣ የእግዚአብሔርን ፈቃድ የሚያደርግ ግን የተባረከ ነው። እግዚአብሔር አምላክ ሆይ ዛሬ ከዚህ ጉባኤ ጋር እለምንሃለሁኝ። እውነት ነው የምናየው ዓለም፣ የምንኖርበት ዓለም የሰዎችን ልብ እያባበለ ያለ ብዙዎችን የነጠቀ ዓለም፣ ምኞቱም ብልጽግናውም ሐሳቡም በዛ ውስጥ ያለው ሁሉ ያልፋል። ዛሬ ላይ እኔና ወንድሞቼ እኔና እህቶቼ የማያልፈውን ያንተን መንግስት ማገልገል እንድንችል እንድትረዳን እንጸልያለሁ። የማያልፈውን ያንተን መንግስት ማገልገል እንድንችል እንድትረዳን እንጸልያለሁ። በሚያልፍ ዘመን እግዚአብሔር የማያልፈውን ያንተን ክብር እግዚአብሔር ሆይ መሞላት እንድንችል እንድትረዳን እንጸልያለሁ። እግዚአብሔር አምላክ ሆይ ሳናውቅ የምንኖርባት ዓለም አታላን ልባችንን እያባበለች እግዚአብሔር ሆይ ወስዳው ቢሆን ዛሬ በቃል ተግሳጽ ቅረጸን፣ መልሰን፣ ገስጸን። እግዚአብሔር አምላክ ሆይ ያንተ ፍቅር የዓለምን የሚወድ የእግዚአብሔር ፍቅር በልቡ የለም ተብሎ ተጻፈ። እባክህን ካንተ ፍቅር የሚያጎድለን ዓለማዊ የሆነውን ነገር ሁሉ ከውስጣችን አውጣለን። አንተ የረዳቸው ሰዎች አድርገን በኢየሱስ ስም አሜን። እግዚአብሔር አምላክ የተባረከ ይሁን። ዓለምን ወይም በዓለም ያለውን ምን አትበሉ፣ አትውደዱ። እንዳልኳችሁ ይሄ መጽሐፍ የተጻፈው ለአሕዛብ አይደለም። ነገር ግን ልጆች ለሆኑ፣ ጎበዞች ለሆኑ፣ አባቶች ለሆኑ፣ የእግዚአብሔር ምስጢር ለገባቸው ሰዎች የተጻፈ መጽሐፍ ነው። ምን ማለት ነው? ሰይጣን ሁልጊዜ አንድ የማያቆመው ተልኮ ሳይዘናጋ ሁልጊዜ የሚያደርገው ነገር ቢኖር የሚውጠውን ፈልጎ አማኞችን መዞር ነው፣ ቅዱሳንን መዞር ነው ለማዘናጋት። ስለዚህ ሳናውቅ የዓለም ፍቅር ልባችን ውስጥ እንዳይገባ እሱን ጥንቃቄ ልናደርግ እንደሚገባ ይሄ ቃል ያስጠነቅቀናል። ይህን ክፍል ሲዘጋው እንዲህ የሚል ቃል አለ ቁጥር 28 ላይ አሁንም ልጆች ሆይ በሚገለጥበት ጊዜ እምነት እንዲሆንልን በመምጣቱም በእርሱ ፊት ምን እንዳናደርግ እንዳናፍር። ልብ ውስጥ ያለው ነው። ዓለምን እንዳትወዱ፣
በዓለም ያለውን እንዳትወዱ። በዓለም ያለውን ከወደዳችሁ ዓለማዊ ነገር ውስጣችሁን የሚወስዳችሁ ከሆነ በመምጣቱ ኢየሱስ በሚገለጥበት ጊዜ እንድታፍሩ አንገት እንድትደፉ ያደርጋችኋል። ሐዋርያው ጳውሎስም በሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 3 ላይ እንደ ክርስቶስ በጎ ወታደር አብረኸኝ መከራ ተቀበል ይልና ወታደር በዚህ ዓለም ነገር ንግድ ባለበት ነገር ራሱን ንገሩኝ አያጠላልፍም። ክርስቲያን ሰው ሁልጊዜ ወታደር የሆነ ተልእኮ ያለው የጌታውን መምጣት የሚናፍቅ ሰው በዓለም ነገር ራሱን አያረግም፣ አያጠላልፍም። ከሚያሳፍር ነገር አንገት ከሚያስደፋ ነገር ራሱን ይጠብቃል። ስለዚህ በዓለም ያለውን አትውደዱ ይልና ይሄንን 15 16 17 ላይ ይናገርና 18 ላይ የሚናገረው ስለ አንታይ ክራይስት ነው የሚናገረው። ሐሰተኛው ክርስቶስ እንዴት ባለ አካሄድ እንዴት ባለ ሴራ በዓለም ላይ እንደሚሰራ የተመረጡትን እስከሚያስት ድረስ እንዴት በዓለም ላይ ስትራቴጂውን እንደሚያወጣ ይናገራል። ስለዚህ ዓለምን በመውደድ ልቡ የላላበት ሰው ካለ የሐሰተኛውን መንፈስ ትምህርትና አሰራር መቃወም አይችልም። ወገኖች አንድ ነገር ልንገራቸው። ጊዜው በጣም እየረቀቀ ነው ያለው። በጣም እየረቀቀ ነው ያለው። የጠላት አሰራር በጣም እየረቀቀ ነው ያለው። መልካም በሚመስል ለዚህ ነው ባለፈው ሳስተምራችሁ ትዝ ካላችሁ አይደለም እግዚአብሔር በክፉና በደግ መካከል ልዩነቱን እንድናውቅ አይኖቻችን እንዲያበራ አይደለም ለምነው አልኳችሁ። በክፉና በደግ መካከል ሳይሆን በሁለት ደግ ነገሮች መካከል። ሁለት ደግ ምንድነው? አንደኛው ደግ ይመስላል ነገር ግን ደግ አይደለም። መልካም ይመስላል ነገር ግን መልካም አይደለም። አንደኛው ግን ደግሞ ትክክል መልካም ነው። ዛሬ አሁን ክፉና ደጉን ሰይጣን ትቶታል። ኦልድ ፋሽን ትቶታል። ሁሉም ሰው ነቄ ስለሚል ትቶታል። እሱን በሱ አይመጣም። መልካም በሚመስል የብርሃን መልአክ መስሎ ጽድቅ የሚመስል ነገር ግን ጽድቅ ያልሆነ መንፈሳዊ የሚመስል ነገር ግን መንፈሳዊ ያልሆነ ነገር ይዞ ይመጣል። ስለዚህ ሐዋርያው በሚቀጥለው ሳምንት እናየዋለን ከቁጥር 18 ጀምሮ ስለ አንታይ ክራይስት ጥልቅ አሰራር ይነግራቸዋል። ይህንን አሰራር መቃወም የምትችሉት ዓለምንና በዓለም ያለውን ምስታረጉ ነው። ስትጠሉ ያን ጊዜ አይኖቻችሁ ይከፈታሉ። በቀላሉ አታለሉ። የነቃ መንፈስ ይኖራችኋል። የእግዚአብሔር መንፈስ በእናንተ ውስጥ ይኖራል፣ ያድራል። የእግዚአብሔር ቃል በልባችሁ ስለሚተከል ነገርን ሁሉ በእግዚአብሔር ቃልና በእግዚአብሔር መንፈስ ትመረምራላችሁ። ይሄ የሚጀምረው የአጋንንትን አሰራር ለመለየት የሚጀምረው የመጀመሪያው ስቴፕ ዓለምን መጥላት፣ በዓለም ያለውን ከእግዚአብሔር ነገር ለይቶ ማስወገድ ነው። ስለዚህ ዛሬ እንዴት ነው ለዚህ ጉባኤ ዓለምን አትውደዱ ብለን የምትሰብከው እንዳትሉኝ፣ በዛም ዘመን ሐዋርያው ዮሐንስ በፊት ለፊቱ ላሉ ቅዱሳን ልጆች ለተባሉ ጎበዞች ለተባሉ አባቶች ለተባሉ በመጀመሪያው እምነታቸው ጸንተው እንዲቀጥሉና ይህንን የወንጌልን አደራ እንዲያስረክቡ በዓለም ያለውን አትውደዱ። በዓለም ያለው ነገር የእግዚአብሔርን ፍቅር ምን ያደርጋቸዋል? ያስጥላቸዋል። እዚህ ጋር አንድ ነገር እንናገር። በዓለም ያለውን አትውደዱ፣ ዓለምን አትውደዱ የሚለው ሐሳብ ሊትራሊ ከወሰነ ትክክል አይደለም። በቀጥታ ከወሰነ እንዴት ነው ዓለምን ማልወደው? እንዴት ነው ተፈጥሮን ማልወደው? እንዴት ነው በምድር ላይ ያሉን ሰዎች ማልወደው? ግጥም አድርጌ ነው የምወደው። እኔ አይደለሁም እግዚአብሔርም ጭምር ይወዳል። እግዚአብሔር ፍጥረትን ከፈጠረ በኋላ ሁሉ ምን እንደሆነ አየ? መልካም እንደሆነ አየ። ክብር ለእግዚአብሔር ይሁን። ከዛ አልፎ እንኳን ሰማያት እንኳን እነዚህ ፍጡራን የእግዚአብሔርን ክብር ይናገራሉ። እግዚአብሔር ስሙ ይባረክ። እንዴት እንደሚናገሩ ባላውቅም ግን ይናገራሉ። እግዚአብሔር አለ ይላሉ። እግዚአብሔር ስሙ ይባረክ። እግዚአብሔር ስራው ድንቅ ነው፣ እግዚአብሔር ጥበቡ ኃያል ነው ያሉ ይናገራሉ። አስተውሎ ለሚያያቸው ሰው እግዚአብሔር ስሙ ይባረክ። ስለዚህ እሱን አይመስለኝም፣ በዓለም ያሉትንም ሰዎች አይመስለኝም።
አይደለም። ምክንያቱም በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር ምንም ብሏል? አንድያ ልጁን እስኪሰጥ ድረስ ማንን ወደደ? እግዚአብሔር ስም ይባረክ። ስለዚህ በዓለም ያሉት ነው አይደለም። ታዲያ ምንድን ነው? ሲስተሙን የዚህ ዓለም ገዢ በምድር ላይ ተጥሏል። የዚህ ዓለም ገዢ የራሱ የሆኑትን እየያዘ ሲስተሚክ በሆነ አሰራር አንድ ከኢትዮጵያ የመጣ የቅርቤ ሰው ነጋዴ ነው። በጣም ነጋዴ ነው፣ ይነግዳል። እና ኢትዮጵያም እዚህም እየመጣ ይነግዳል። ኢትዮጵያም እና አሁን ጠቅሎ ገባ እዚህ እና በኋላ አንድ ነገር አይገባኝም ነበረ አለኝ። ምንድን ነው ስለው አሜሪካ ሲስተሙን ካላወቅከው ሲስተሙን እስክታውቅ የሚልበት ነገር በጣም ጆሮዬን በቃ እንትን አድርጎ አልገባኝ ነበር። አሁን ገባኝ አለኝ። ምክንያቱም የፌዴራል ሲስተሙ፣ የታክስ ሲስተሙ፣ የምናምን ሲስተሙ አሰራሩ በሙሉ በቃ አንድ ሰው መታወቂያውን ሲሰጥ ፑላውት የሚያደርገው አንድ ፖሊስ ሲይዛችሁ መንገድ ላይ ሁሉና ታሪካችሁ ነው ፑላውት የሚያደርገው የነበራችሁን ክሬዲት፣ ሌላ ስቴት እንኳን ያገኛችሁትን ትኬት እዚህ ጋር ያወጣለታል። ሲስተሙ ነው። ዓለምም በክፉ ሲስተም ተይዛለች። ያ ሲስተም ደግሞ ሰዎችን ሁሉ የኃጢአት ባሪያ በማድረግ ሰዎችን ሁሉ የማርከስ ፈቃድ ባለው በሰይጣን ገዥነት፣ የዚህ ዓለም ገዢ ሰይጣን ስለሆነ በዛ ግዛት ውስጥ እየሰጠ እያባበለ እየሸነገለ ሰዎችን ሁሉ ከመስመራቸው ሊያወጣ ይፈልጋል። በመጀመሪያ ይህንን መጀመር ፈልገው ወደ ትምህርቱ ከመግባቴ በፊት ጌታችን ኢየሱስ ክርስቶስ ይህንን ፈተና ተፈትኖ አልፏል። ክብር ለእግዚአብሔር ይሁን። እነዚህ የዓለም ፈተናዎች ምንድን ናቸው? መጀመሪያ ቁጥር 15 አብረን እንድናነብ እንፈልጋለን። ሶስቱን ፈተናዎች እናያቸው። ቁጥር 15 ዓለምን ወይም በዓለም ያሉትን አትውደዱ። በዓለም ያለው ሁሉ ማን ነው? እስቲ አብረን እናንብበው። ምንድን ነው? የሥጋ ምኞት አንድ፣ ሁለተኛው የዓይን አእምሮት ሁለት፣ ሶስተኛው ገንዘብን መመካት ወይም ፕራይድ። እነዚህ ነገሮች ነው ዛሬ የምናየው። የሥጋ ምኞት፣ የዓይን አእምሮት፣ በገንዘብ ወይም ባለ ንብረት መመካት። እነዚህ ነገሮች ዋና ሰይጣን የሰዎችን ልብ የሚይዝበት መንገድ ናቸው። በደንብ ግልጽ እንዲሆንልን መጀመሪያ ማቴዎስ ምዕራፍ 4 ላይ ያለውን ሰይጣን ኢየሱስን የፈተነበትን ነገሮች እንመልከት። አንደኛው ሰይጣን ኢየሱስን ሲፈትነው በሥጋ ምኞት ነው የፈተነው፣ ድንጋዩን ወደ ዳቦ እንዲለውጥ። ምክንያቱም ጌታ ኢየሱስ ክርስቶስ ለ40 ቀናት እንደ ጾመ አየ። ለ40 ቀናት በጾመ ጊዜ ኢየሱስ ፍጹም ሰው ስለሆነ ምን ሆነ ይላል? ንገሩኝ። ተራበ፣ ራበው፣ ምግብ አማረው። ይሄ ሳይመገብ የሚኖር ከዘላለም እስከ ዘላለም ያለ ነገር ግን ስለኔና ስለናንተ ኮንፋይንድ ሆኖ ሰው የሆነ የባሪያን መልክ የያዘው ጌታ፣ ሁሉን መጋቢ የሆነ ጌታ ተራበ ይላል። ተራበ። ስጋው ምግብን ናፈቀ፣ ውሃን ናፈቀ። ስለዚህ እንደ ተራበ አወቀና ሰይጣን መጣ በስጋ ሐሳብ። የዕብራውያኑ ጸሐፊ እንደሚናገር ምዕራፍ 4 ላይ እንደሚናገር ከቁጥር 16 ጀምሮ እንደሚናገር እሱ በነገር ሁሉ ተፈትኗል። ጌታ ስም ይባረክ። ከምን በቀር? ከኃጢአት በቀር በነገር ሁሉ ያልተፈተነበት ፈተና የለም። ለዚህ ነው የሚቸገሩትን የሚፈተኑትን ሰዎች ሊረዳ የሚችልበት አቅም ያለው አምላክ ስለሆነ፣ እንደገና ደግሞ ተፈትኖ ያለፈ ሊቀ ካህን ስላለን ክብር ለእግዚአብሔር ይሁን። ስለዚህ በነገር ሁሉ ተፈትኗል። መጣና በስጋው በኩል ሊያስጎመጀው መጣ። እኔ ድንጋዩን ዳቦ መሆን እንደሚችል ሊያሳምነው ትችላለህ። ዳቦ ማድረግ ትችላለህ። በልተህ የጊዜውን ኒድህን ማርካት ትችላለህ።
በል ድንጋዩን አለው። ሰው ንገሩ ጨርሱት። በእንጀራ ብቻ አይኖርም ብሎ መታው። ጌታ ስም ይባረክ። ሁለተኛው የዓለምን ክብር ሁሉ አሳየው ይላል። እናንተ ሄዳችሁ አንብቡት። የዓለምን ክብር ሁሉ የነገስታቱን ክብር ሁሉ አሳየውና ይህን ታያለህ አለው። የምታየውን ሁሉ እሰጥሃለሁ፣ ግን ምን በልልኝ? ወድቀህ ብትሰግድልኝ። አያችሁ፣ አሳየው የዓለምን ነገስታት ክብር ሁሉ፣ ጌጣቸውን፣ ክብራቸውን፣ የሚኖሩትን ኑሮ፣ ፓላሱ። እንግዲህ ለዚህ ለነገስታቱ ንጉስ፣ ለጌቶቹ ጌታ፣ የሁሉ ጅማሬ ለሆነ ጌታ ምን አይነት ደፋር እንደሆነ አላውቅም። ሰይጣን ተዋውቀን እኮ ከጌታ ጋር ያውቀዋል እኮ፣ ኢየሱስን ያውቀዋል። ትዝ ካላችሁ ማርቆስ ወንጌል ስናጠና ማርቆስ ወንጌል ምዕራፍ 1 ቁጥሩ ወደ መጨረሻው አካባቢ ላይ አንተ የናዝሬቱ ኢየሱስ ሆይ ልታጠፋን መጣህል? አውቄሃለሁ አለ። ትዝ ይላችኋል? አውቄያለሁ። የት ነው ያወቀው? ድሮ ጥንት እዛ አንስቶ ሲፈጠፍጠው ያውቀዋል ከሰማይ። ጌታ ስም ይባረክ። ያውቃል፣ ግን ደፋር ነው። ለኢየሱስ ያልደከመ ሰይጣን ለአንተም አይደክምም፣ ለአንቺም አይደክምም። ሊያባብልሽ አሽሞንሙኖ ያመጣዋል። የዓለምን ጉዳይ አሳየውና ወድቀህ ሰግድልኝ አለው። ለአምላክ ብቻ ስገድ ተብሎ ተጽፏል ብሎ ሰበረው። ኢየሱስ ጌታ ነው። ዛሬ ይህንን ጸጋና መንፈስ በላያችን ላይ እግዚአብሔር ያፍስስ። አሜን ነው። አሜን በሉ። ይህንን መንፈስ በላያችን ላይ ያደርግ። ዓለምን የሚያስንቅ በዓለም ያለውን ነገር ሁሉ የሚያስከድ የክርስቶስ መንፈስ በላያችን ላይ ይምጣ። ቤተ ክርስቲያን መልኳ እየተቀየረ እየወጀበ በቃ እየመጣበት ዘመን ነው ወገኖች። ልነቃ ይገባል። ከእንቅልፍ የምንነቃበት ሰዓት አሁን ነው እንደሚል ዛሬ እግዚአብሔር ያንቃል። ልባችንን አራግፈን፣ ድካማችንን አራግፈን፣ የስጋን ምኞት፣ የዓይንን አእምሮት፣ ትዕቢትን ሁሉ አስወግደን በእግዚአብሔር ፍቅር ተሞልተን ይህንን የአንታይ ክራይስት መንፈስ እና አሰራር ለመገልበጥ ቤተ ክርስቲያን ታጥቃ እንድትወጣ ዛሬ እግዚአብሔር አምላክ ይርዳል። ኢየሱስ ጌታ ነው። ሶስተኛው ወደ መቅደስ ጫፍ አወጣው ይላል እዛው ስፍራ ላይ። ወደ መቅደስ ጫፍ አወጣና ራስን ወርውር አለው። አንተ እኮ ትችላለህ፣ ማን ይነካሃል? በቃ ትልቅ አድርጎ ሳለውና ምን አንተ ሁሉ ነገር ለአንተ ይገዛልሃል፣ ትችላለህ ማን ብሎ ራሱን ከፍ አደረገለት። አውቆ አይደለም እኮ ወዶ አይደለም፣ ሊፈጠፍጠው ፈልጎ ነው፣ ሊያዋርደው ፈልጎ ነው። ዛሬ በእንደዚህ አይነት ትዕቢት ነው ብዙዎቻችን ጠላልፎ የሚጥለን። አንቺ ይላል። ትዝ ይላችኋል አይደለ? ናቡከደነጾር ያን ባቢሎንን ሰራ። በጣም የምትገርም ከተማ፣ በጣም የሚገርም ግንብ። በዘመኑ እኛ በአሁኑ ዘመን ሰባቱ ምንድን ነው የሚባሉት ታላላቅ በቃ ምንድን ነው ወንደር የሚባሉትን ልክ እንደነሱ በዛ ዘመን በጊዜ ትልቁ ሰራና ሲጨርስ በሰገነቱ ላይ እየተመላለሰ ይህቺ አለ በጉልበቴ ብርታት አለ። አያችሁ ሰይጣን ውስጡ ሲገባ ሊጥለው ፕራይድ። ይህቺ በጉልበቴ ብርታት ሲል ወዲያውኑ አንድ እጅ መታችው። ሁሉን የሰጠ የሚያከብር ሰው የሚያደርግ ድሃ የሚያደርግ ባለጸጋም የሚያደርግ እግዚአብሔር ብቻ መሆኑን ያውቅ ዘንድ ወይም እስኪያውቅ ድረስ በነዛ ዓመታት ይሄ ሰው የሄደበትን ነገር ታውቃላችሁ። ኢየሱስ ጋር መጣና በል ትችላለህ አለው። ነው አምላክን እግዚአብሔርን ማታርገው አትፈታተኑ። እኔ አይደለሁም በእኔ ያለ እግዚአብሔር ያድነኛል። እግዚአብሔርን አስቀደመ። ዛሬ እነዚህ ነገሮች በጣም ቁልፍ ነገሮች ናቸው። እነዚህ ነገሮች በማስተዋል የሚቀጥሉን ሀሳቦች አብረን እናያለን። የስጋ ምኞት ወደ ራስ ኢየሱስ የእምነታችን ራስና ፈጻሚ የሆነው ሊቀ ካህናችን ኢየሱስ መከራውን ታግሶ የእሱን ጽዋ ጠጥቶ አባቱን አክብሮ ሄዷል። በክርስቶስ ኢየሱስ የነበረ ይህ ሀሳብ ደግሞ በእኛ ደግሞ ሊኖር ይገባል። ምን ልናደርግ? ዓለምን ንቀን፣ በዓለም ያለውን ክደን፣ የስጋን ምኞት ንቀን፣ የዓይንን አምሮት እምቢ ብለን፣ እንደገና ፕራይድን እምቢ ብለን በዚህ ዘመን እኔ የጌታ ነኝ፣ ህይወቴ የጌታ ነው ብለን ይሄንን ቴምፕል ይሄንን ቤተ መቅደስ በንጽህና መጠበቅ እንድንችል እግዚአብሔር አምላክ ይርዳል። አሜን ነው። ከኔ ጋር ናችሁ?
ወገኖቼ ነቃ በሉና ይህንን ቃል ስሙ። ዛሬ እግዚአብሔር ከዚህ በኋላ የሰይጣን አሰራር የአንታይ ክራይስት ስፒሪት እየፈጠነ እየተጠበበ በጣም ረቂቅ በሆነ መንገድ እየመጣ ያለበት ነው። ቤተ ክርስቲያንን ጭምር የሚበረብር ነገር ይመጣል። ሰባቱ ቤተ ክርስቲያናትን ጌታ ሲወቅሳቸው ያቺን ሴት ኤልዛቤልን ስለምትታገሳት አይደል የሚለው። ሰይጣን ደፋር ነው። ቤተ ክርስቲያን መጥቶ የኤልዛቤልን ምክር ይረጫል። እግዚአብሔር ይገስጸው። ዓለምንና በዓለም ያለውን ካልጠላን በቀላሉ ዲሲቭድ እንሆናለን፣ እንስታለን፣ እንሳሳታለን፣ አልፈንም ሰዎችንም እናሳስታለን። ስለዚህ ዛሬ ወገባችንን መታጠቅ እንድንችል እግዚአብሔር ይርዳል። የሥጋ ምኞት ሶስቱንም ዴፊኒሽን አስቀምጬላችኋለሁ። ዲፋይን ያደረኩት ነገር ምንድን ነው ብለን ግራ እንዳንጋባ። የሥጋ ምኞት ማለት ከቁጥጥር በላይ የሆነ መጎምጀትና ከእግዚአብሔር ፈቃድ ውጪ ራስን ደስ ለማሰኘት የሚካሄድበት መንገድ ነው። ዲፋይን ማድረግ ከፈለጋችሁ ደግመዋለሁ። ከቁጥጥር በላይ የሆነ መጎምጀት፣ ከእግዚአብሔር ፈቃድ ውጪ ራስን ደስ ለማሰኘት የሚካሄድበት መንገድ ሁሉ የሥጋ ምኞት ነው። አቴንሽናችንን የሚወስድ ቀልባችንን ሁሉ የሚወስድ ሳናውቀው በስሜት ፈረስ ላይ ወጥተን በማይሆን ዓለም ውስጥ የሚነዳን ነገር ካለ ቆም እንበል። ከእግዚአብሔር ከአባታችን ፈቃድና ከእግዚአብሔር ሐሳብ ውጪ ደስታ ሊያመጣልናል ብለን አእምሯችንን የማረከን ነገር ካለ እሱ ከእግዚአብሔርም ጭምር ያወጣናልና ቆም እንበል። የሥጋ ምኞት እሱ ነው። ሰይጣን የሚገባበት መስኮት፣ ወደ ሰው ልብ የሚገባበት መስኮት ምኞት የተባለ መስኮት ነው። ያሰክራል ምኞት። ለዚህ ነው ዕብራውያን ምዕራፍ 3 ቁጥር 1 ላይ የእምነታችን ራስና ፈጻሚ የሆነውን ክርስቶስን ምን በሉ ተመልከቱ። ምን አድርጉ? ከኢየሱስ ላይ ዓይናችሁን አታንሱ። ትኩረታችሁ ኢየሱስ ይሁን። ናፍቆታችሁ ኢየሱስ ይሁን። ድሪማችሁ፣ የቀን ድሪማችሁ ኢየሱስ ይሁን። አሜን ይሁን። አለበለዚያ ጠላት በቀላሉ ጠልፎ ሊጥለን ይችላል። ምኞት ጸንሳ ምን ታደርጋለች? ኃጢአትን ትወልዳለች። አባት ልጅ እና አያት ናቸው። ተቀባብለው ነው ሰውን ወደ መቃብር የሚመስሉት። አዎ ተቀባብለው። ምኞት ልጅ ነው፣ አባቱ ኃጢአት ነው። ከዛ በኋላ ሞት ለሚባል ያቀብለንና ወደ መቃብር። እንዲህ ነው የሚያደርገው የምኞት ጅማሬ። ያሰክራል ምኞት። ምንም ነገር ይሁን ልባችንን የያዘንን ነገር መመርመር አለብን። ምንድን ነው የሚነዳን? በጣም የሚያተጋን ነገር፣ ጊዜያችን የወሰደብን ነገር ምንድን? በጣም ቆም ብለን መጠየቅ አለብን። ዘመኑ ከባድ ስለሆነ ቅድም እንዳልኳችሁ የሰይጣን አሰራር በጣም ረቂቅ ስለሆነ ያ ክፉና ደግ የሚባለውን ጫወታ ትቶታል። እሱን እንደማያዋጣ ግብሰል የጭራቅ ምናምን ቀንድ አድርጎ ምናምን ነገር ትቶታል። እሱን አሁን ረቂቅ በሆነ መንገድ ጽድቅ በሚመስል መልካም በሚመስል ነገር ቀልባችንን እየወሰደ ከእግዚአብሔር ቤት ያድቀናልና ዛሬ የነቃ መንፈስ እግዚአብሔር ይስጠን። አሜን። ክፉና ደጉን ሳይሆን በቢቱን በቱ ጉድስ መለየት እንድንችል እግዚአብሔር አምላክ መንፈሳችንን ያንቃ። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 14 ላይ እንዲህ የሚል ቃል እናገኛለን። ምንዝርና የሞላባቸው ኃጢአትንም የማይተዉ ዓይኖች አሏቸው፣ መመኘትን የለመደ ልብ አላቸው እያለ ሐዋርያው ጴጥሮስ ይናገራል። ስለ ክርስቲያኖች ነው የሚናገረው። ፍርድ ከእግዚአብሔር ቤት ተነስቶ ይጀምራል። የሚጀምረው ደግሞ ከእግዚአብሔር ቤት ነው እያለ ይቀጥላል ወደታች። እግዚአብሔር በሕዝቡ መካከል ይፈርዳል። ለምን ቢባል ብዙዎች ዓይኖቻቸው በብዙ ነገር ተይዘዋል። ዓይኖቻቸው በምንዝርና ተሞልተዋል ይላል። በዓይኖቻቸው ያመነዝራሉ። ያንንም ዓለምን መውደድ ይሄ ነው። የኛ ያልሆነው ነገር ላይ
ወገኖቼ ቀልባችንን እንዳናሳርፍ፣ እግዚአብሔር ያልፈቀደልን ነገር ላይ ቀልባችንን እንዳናሳርፍ። ሰይጣን ሊጠልፈን በዙሪያችን የሚወረውራቸው ነገሮች በመጀመሪያ እግዚአብሔር ለኔ ያዘጋጀው ነገር ነው። ምናቸውን ሰጣቸው። ከዛ በኋላ ምን ነበር እሱ ቃል ጠፋብኝ። የፈለጉትን ሰጣቸው። ከዛ በኋላ ለነፍሳቸው ምን ሆነ? ክሳት ሆነ። የምንፈልገው ነገር ሁሉ አይጠቅመንም። ስለዚህ በሚያስፈልገን ነገር ላይ ብቻ ትኩረት ማድረግ እንድንችል እግዚአብሔር አምላክ ይርዳል። የቱ ነው የሚጠቅመኝ? ጴጥሮስ ሲነግረን አይኖቻቸው በምንዝርና ተሞልተዋል። ሴት ላይ ብቻ አይደለም ምንዝርና፣ ወንድ ላይ ብቻ አይደለም ምንዝርና፣ እሱም ነው። ግን የራስ ያልሆነ ነገር መመኘት፣ በምኞት ዓለም መጋለብ። አልቅት የማይጠግቡ 4 ልጆች አሉት ይላል ምሳሌ ላይ። ምንም ይሉ አምጣ የሚሉ የማይጠግቡ። ዛሬ እግዚአብሔር አምላክ ይርዳል። እዛው ምሳሌ ላይ ግን ምዕራፍ 11 ቁጥር 25 ላይ የምትባረክ ነፍስ ትጠግባለች። እግዚአብሔር ስም ይባረክ። የረካም እርሱ ደግሞ ይረካል። ኢየሱስ ጌታ ነው። የሚያረካ ኢየሱስ ነው። የሚያረካ የሚያጠግብ እግዚአብሔር ነው። ይሄ የምናየው ነገር በልተን መልሶ ይርበናል። ያልነዳነው መኪና ለመግዛት እንሯሯጣለን። እጃችን ስናስገባው ይሰለቸንና ሌላ መኪና እናያለን። እኔ አሁን የገዛኋትን መኪና በጣም ቆንጆ መኪና ነች። ሰው ሁሉ የሚገርመኝ ምን ሆኜ ነው ያለኝ። ሰው ሁሉ ያየው ሰው ሁሉ ሲመጣ ዋት ዘ ከለር ይላሉ። ኢትስ ቢዩቲፉል ከለር ይላሉ። በጣም ብራንዱ ይሉኛል። እኔ ደግሞ መኳንንት ሁልጊዜ የምወደው ትልቅ መኪና ነው። ልጆቼ ናቸው በጣም እንትን አድርገውኝ በቃ አሳምነውኝ የገዛሁትና ሁሌ በቃ የነዳሁኝ ተለቅ ያለ መኪና ካየሁ የሰው ልጅ አይረካም። እንዴት ነው እግዚአብሔር በመልካም መኪና ባርኮኝ፣ በመልካም ነገር ባርኮኝ፣ የሰጠኝን ነገር እያጣጣምኩኝ ለዚህ ያበቃኝ፣ ይህን ያደረክልኝ፣ የባረከኝ አንተ ነህ፣ ስምህ ብሩክ እያልኩኝ መባረክና መኖር ሲገባኝ አሁንም አይኔ ማትራል። አያችሁ የሰው ነገር። እኛስ እንዴት ነን? እግዚአብሔር ምን ያልሰጠን ነገር አለ? እንዲህ ያልባረከን ነገር ምን አለ? ግን ከሰይጣን የሆነ ከዓለም የሆነው ነገር ምንድነው? ሰውን በመጎብኘት መያዝ፣ ሁልጊዜ ማስጎምጀት፣ የያዝነውን ነገር እንድንንቀው፣ ህይወታችንን እንድንንቀው፣ አገልግሎታችንን እንድንንቀው፣ ሁልጊዜ እዛ ጋር ያለውን ነገር እንድናስብ የሚያደርግ ይሄ ዓለማዊ መንፈስ ነው። እግዚአብሔር ይስበርልን። እግዚአብሔር በሰጠን ትዳር፣ እግዚአብሔር በሰጠን ህይወት፣ እግዚአብሔር በሰጠን አገልግሎት፣ እግዚአብሔር በሰጠን ንብረት መርካት እንድንችል እግዚአብሔር ይርዳል። አንዱ ዓለምን መውደድ የማይጠግብ ምኞት ነው፣ የማይረካ። እንዲህ አይነት የሆኑ በቃ ሌላ ነገር ያምራችሁ ይሆን? ዛሬ እግዚአብሔር ለምኞቶቻችን ከልካይ ገደብ ማድረግ እንድንችልና ሊመጣ ባለው ዘመን ሊመጣ ያለውን ኢየሱስን ማሰብ እንድንችል እግዚአብሔር ይርዳል። ቀልባችንም መንፈሳችንም ወደ ኢየሱስ መሆን እንዲችል እግዚአብሔር ይርዳል። ሰዓት እየፈጠነ ነው ያለው። የአንታይ ክራይስት ስፒሪት ነው ይህንን የሚያደርገው። በሚቀጥለው አስተምራችኋለሁ። ከቅዱሱ ቅባት ተቀብላችኋል። በቅዱስ መንፈስ በእግዚአብሔር መንፈስ ካላያችሁት ካለየችሁት በስተቀር በጣም መልካም ሆኖ ነው የሚመስለው። ስለዚህ ዓለማዊ ነው፣ ከአጋንንት ነው፣ ከሰይጣን ነው፣ ከሰው ነው፣ ከፍጥረት ነው። ስለዚህ ጣሉት፣ ለእናንተ አይሆንም። ከጸጋችሁና ከቅባታችሁ ያጎላችኋል። እግዚአብሔር አምላክ ይርዳል። ኢዮብ ምዕራፍ 31 ቁጥር 1 ላይ ኢዮብ የሚገርም ቃል ይናገራል። ከዓይኔ ጋራ ቃል ኪዳን ገባው ይላል። ላልጎመጅ እግዚአብሔር በሰጠኝ ልረካ የሚናገረው እዚህ ጋር እንግዲህ ቆነጃጀቱን እንዴት እመለከታለሁ አለ። እግዚአብሔር ቆንጆ ልጅ ሰጥቶኝ፣ ቆንጆ ሚስት ሰጥቶኝ፣ የጉብዝናዬን ሚስት በሷ ነው ምረካው አለ። በሷ ነው ልቤ የሚያርፈው እንጂ እንዴት ወደ ሌላ እመለከታለሁኝ? ስለዚህ ምን አደረግኩኝ? ከዓይኔ ጋራ ቃል ኪዳን ገባው። ምን ላደርግ? ወደዛም ላልመለከት፣ እግዚአብሔር በሰጠኝ ብቻ ልረካ።
ዛሬ ከእግዚአብሔር ጋር እንደዚህ አይነት ቃል ኪዳን ማድረግ እንድንችል እግዚአብሔር ይርዳል። ዘመናችን ምንዝርና የሞላበት ዘመን ነው። ምንዝርና የሞላበት ዘመን ነው። ሰው ሁሉ የዓይኑን ምኞት የሚከተልበት። እንደውም ይሄ በጣም ከባድ ቃል ይናገራል። የለመደ ልቦና አላቸው ይላል። ከባድ ቃል ነው። ለኃጢአት ነገር ለማዳ ሆነዋል ማለት ነው። ሌላ ነገር ካልተመኙ፣ ሌላ ነገር ካልጎመዡ መኖር ይሄ የአንድ ቀን ጉዳይ አይደለም። የአንድ ቀን ኃጢአት አይደለም። በቃ አይኖቻቸው መንከራተቱ፣ መጎምጀቱ፣ ሁልጊዜ ሌላን ነገር መፈለጉ ባህል ሆኖባቸው የባህሪ ችግር ሆኖባቸዋል እና የለመደ ልቦና አላቸው። ዛሬ እግዚአብሔር አይኖቻችንም ልባችንንም ሰብሰብ ማድረግ እንድንችል እግዚአብሔር ይርዳል። የምኞት ባህሪያቶች ባለንና በተቀበልነው ነገር አለመርካት ነው። ዓለምን እንድንወድ የሚያደርገን ነገር እግዚአብሔር የሰጠንን አውቀን ከእግዚአብሔር በተቀበልነው ነገር አለመርካት። ዛሬ በተቀመጣችሁበት መቀመጫ ላይ ስለ ሚስቶቻችን፣ ስለ ልጆቻችን፣ ስለ ባሎቻችን፣ ስለ እግዚአብሔር በእጃችን ላይ ስለሰጠን ነገር፣ ስለምሰራው ስራ እግዚአብሔር ሆይ ተባረክ ማለት እንድንችል እግዚአብሔር ይርዳል። አመሰግንሃለሁ፣ የማይገባኝ መልካም ነገር አድርገህልኝና አመሰግንሃለሁኝ። አም ሳቲስፋይድ ማለት እንድንችል እግዚአብሔር ይርዳል። ቃሉ እንደዛ ነው የሚለው፣ የረካ እርሱ ደግሞ ይረካል ይላል። እግዚአብሔር ቆሞ ይጠብቃል። ደጋግሜ ይሄን ቃል ተናግሬዋለሁ፣ የምወደው ቃል ስለሆነ፣ እግዚአብሔር እኔን የሰራበት ቃል ስለሆነ እግዚአብሔር ቆሞ ይጠብቃል። ምን እስኪሆን? ጌታ ሆይ ባደረግከው፣ በቤቴ፣ በልጆቼ፣ በስራዬ፣ በሰጠኝ ነገር፣ በሰጠኝ አገልግሎት አም ሳቲስፋይድ ረክቻለሁ፣ ስም ይባረክ ስትሉ ምን ይሆናል? የሚቀጥለው የረካ እርሱ ደግሞ ምን ያደርጋል? ሌላ እርካታ አለው። እግዚአብሔር ስሙ ይባረክ። ወደዛ የእርካታ ዓለም መግባት ትፈልጋላችሁ? ተቀርቶ የማያልቅ ወደማይወሰድ ሰላም በክርስቶስ ኢየሱስ ሙላት ውስጥ የሚገኘው የእግዚአብሔር በረከት በክርስቶስ ኢየሱስ በሰማያዊ በረከት መባረክ ትፈልጋላችሁ? አም ሳቲስፋይድ በሉ። ዛሬ ወደ ቤት ስንገባ ስለ እያንዳንዱ ነገር ምን ያደረጋችሁ? ጌታ ሆይ አመሰግንሃለሁ፣ ከበቂ በላይ ባርከኸኛል ማለት እንድንችል እግዚአብሔር ይርዳል። ከበቂ በላይ፣ ከማስበው በላይ። ምናልባት ጉድለት መስሎ ሊታያችሁ ይችላል። ጉድለት መስሎ ያሳያችሁ ሰይጣን ነው። ሁልጊዜ ነው የሚያሳያችሁ። እንዴ እኔን ይችን የመሰለ ቆንጆ መኪና ሰጥቶኝ፣ በእውነት ቆንጆ መኪና ስታፕ ሳይን ላይ ሁሉ ሳቆም ዊንዶ ሮል ዳውን አድርገው፣ በእውነት በእግዚአብሔር ፊት እኔ ግን አልረካም። ይህንን ቀንበር እግዚአብሔር ይስበርልን። አሜን፣ ይስበርልን። እግዚአብሔር ሆይ አንተ ስጦታችን ነህ፣ አንተ ቤታችን ነህ፣ አንተ ንብረታችን ነህ። በሰጠህን ባደረከው ነገር ሁሉ we are satisfied ማለት እንድንችል። ሁለተኛው በእሽቅድድምና በፉክክር መኖር የምኞት ባህሪያት። በእሽቅድድም ዓለም መኖር፣ በፉክክር ዓለም መኖር። ትዳሩ ፉክክር ነው፣ ኑሮ ፉክክር ነው። አገልግሎት እንኳን ሳይቀር ፉክክር ሆኗል። ዛሬ እግዚአብሔር ይርዳል። ራሳችንን መሆን እንድንችል እግዚአብሔር ይርዳል። አንተ በጣም ልዩ የሆንክ በእግዚአብሔር የተወደድክ እግዚአብሔር የከበረ ነገር ያስቀመጠብህ የእግዚአብሔር ክቡር ሰው ነህ። አንቺ በእግዚአብሔር የተወደድሽ የተመረጥሽ እግዚአብሔር ልዩ ጸጋ ልዩ ነገር ያስቀመጠብሽ የእግዚአብሔር ሴት ነሽ። እግዚአብሔር በሰጠን ሳቲስፋይድ መሆን እንድንችል እግዚአብሔር ይርዳል። አይደለም ነገሩ ግን እንደዛ አይደለም። ዓለምን መውደድ፣ በዓለም ያለውን ሁሉ መውደድ ምን ማለት ነው? አንዱ የሥጋ ምኞት ነው። በምኞት መስከር፣ አለመጥገብ፣ አለመርካት ነው። በተቀበልነው ትዳር፣ በተቀበልነው አገልግሎት፣ በተቀበልነው ነገር ሁሉ በቃ ሳቲስፋይድ መሆን እንድንችል እግዚአብሔር ይርዳል። ከፉክክር ዓለም እግዚአብሔር ያውጣል። አሁንም ተናግሬዋለሁ ግን ልናገረው ስለሚጠቅም። አንድ ሰው መጽሐፉ ላይ ጻፈውን ነው። ምን አለ? ቴክሳስ ሂውስተን ቴክሳስ ነው ያለው እና ውጭ ወጥቼ እሮጣለሁ አለ። በቃ አንዳንድ ቀን እሮጣለሁ አለ እና ፓርክ ውስጥ እሮጣለሁ፣ እየሮጥኩኝ እንደዚህ እየሮጥኩኝ አለ የሆነ ሰውዬ አያለሁ አለ። ከፊት ሲሮጥ ሳየው አለ ይሄ ሽማግሌማ አይቀድመኝም ብዬ አለ ፈጠንና እቀድመዋለሁ አለ።
አሁንም እሱን አቀድሜ ደግሞ ሲሄዳል ሌላ ዘሙቷል ይችማት ቀድመኝ ቢል ደግሞ አሁንም ፈጠንላ ሳምባዬ በጉሮሬ ሊወጣል። በፉክክር ዓለም ነው ያለው ታለ ማንም እዛ ፓርክ ውስጥ ከነሱ ጋራ እንደምፎካከር ከነሱ ለመቅረብ እንደምጥር አያውቅም አለ። እኔ ነኝ አለ ፉክክር ዓለም ውስጥ ተሞልቼ አለ እከሌንም እከሊትን እቀድማለሁ ብያለሁ በቃ ልሞት አለ። ዛሬ እግዚአብሔር ይርዳል። እንደሱ ይሆን ይመስለኛል። ዓለም ዘንድሮ በፉክክር ተሞልታለች። ሀገር ከሀገር ጋር ይፎካከራል፣ ብሔር ከብሔር ጋር ይፎካከራል። እኛ መካከል እንኳን ገብቶ ባለን ነገር እንኳን መፎካከር ጀምረናል። ከፉክክር ዓለም ወጥተን የራሳችንን ፔስ የራሳችንን ሩጫ መሮጥ እንድንችል እግዚአብሔር ይርዳል። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 11 ይህን ቃል በአዲስ ትርጉም አንድ ሰው እንዲያነብልኝ ይፈልጋል። የያዘ ሰው ድምፅ ከፍ ብሎ ቆም ብሎ ቶሎ ቢያነብልኝ ይችላል። በጣም ውስጤን የነካው ቃል ነው። እንደ መልህቅ ይህንን ቃል እንድትዙልኝ ይፈልጋል። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 11 በአዲስ ትርጉም የያዛችሁ ሰዎች ካላችሁ ቶሎ በሉ፣ ጊዜ አትወስዱብኝ፣ ታዘዙና አንድ ሰው ብድግ ብሎ ያንብብልኝ። ካልሆነ እኔ አነባዋለሁ፣ ይዤዋለሁ። እዚህ ጋር እንድታነቡልኝ ፈልጌ ነው አለ የሚቆም ሰው። እሺ ቁሚና አንብቢልን። ጌታ ኢየሱስ ይባርክሽ። ድምፅሽን ከፍ አድርጊ ትንሽ። እሺ ጌታ ኢየሱስ ይባርክሽ፣ ተባረኪልኝ። እሷ በቀድሞ ትርጉም ያነበበችልን፣ በአዲስ ትርጉም ያነብልኝ ፈልገው። እሺ እኔ ላንብብላችሁ። እሺ አንዬ ተባረኪ። በዚህ በፊት እንዳዘዝናችሁ እሺ በገዛ እጃችሁ ስሩ። አንድ በጸጥታ ኑሩ። በራሳችሁ ጉዳይ ላይ ብቻ አተኩሩ። ጌታ ይባርክሽ። ጥሩ ምክር አይደለም? ምን በሉ ይላል? ተመልከቱ። በገዛ እጃችሁ ስሩ። ሌላ ነገር አያስጎምዣችሁ። ሰው በሚሰራው ነገር አትቅኑ። እግዚአብሔር የእጆቻችሁን ስራ ይባርክላችኋል። ስለዚህ በገዛ እጃችሁ ስሩ። አንደኛው። ሁለተኛው በጸጥታ ኑሩ። ዓለም ካልተመቀኘን፣ ካልተገፋፋን፣ አንዱን ካላሳደደ ሰው የሚበለጽግ አይመስለውም፣ የሚያድግ አይመስለውም፣ የሚባረክ አይመስለውም። የሆነ ቦታ ነው የሰማሁት። እንዲህ ያሉ በቃ እግዚአብሔር ሰውየውን እባርክሃለሁኝ ግን ላንተ የማደርገውን የድሮ እንትን ነው ምንድን ነው አባባል ነው። ላንተ የማደርገውን ግን ለማን ለባልንጀራ እጥፍ አደርግለታለሁኝ፣ እባርክሃለሁ፣ ጸሎትን ሰምቻለሁ፣ አደርገዋለሁ አሉ። ከዛ በኋላ ምን ብሎ ለምን አሉ? በቃ እንደዛ ከሆነ ጌታ ሆይ በቃ አይኔን ያጥፋው፣ አንድ አይኔን ያጥፋው አለው። የባልንጀራ ምን እንዲሆን? ዓለም እንደዛ ነች። እናንተ ግን በእጃችሁ ስሩ፣ በጸጥታ ኑሩ። ሶስተኛውን ያዙልኝ። በራሳችሁ ጉዳይ ላይ ብቻ አተኩሩ። ማይንድ ዩር ኦውን ቢዝነስ። አያገባህም የሷ ነገር። ከመጸለይና ከመርዳት በስተቀር እሷ የሷን መንገድ ነው የምትሮጠው፣ እሱ የራሱን መንገድ ነው የሚሮጠው። በሰው ህይወት እየገባ አትዘባርቅ፣ አታደርግ። በጸጥታ ኑሩ፣ በእጆቻችሁ ስሩ። ማይንድ ዩር ኦውን ቢዝነስ። በገዛ ጉዳያችሁ በራሳችሁ ጉዳይ ላይ አተኩሩ። የጀመራችሁትን ሩጫ የጀመራችሁትን ገድል እንዴት አድርጋችሁ በድል እንደምታጠናቅቁት በራሳችሁ ጉዳይ ላይ አተኩሩ።
ካስፈለገ ለወንድም ጸልይለት፣ ለእህት ጸልይላት። በተረፈ ግን እሷም የራሷን ገድል ትጋደላለች። በራሳችሁ ጉዳይ ላይ አተኩሩ። ፐርሰንቴጁን ፈልጌ ያጣሁት ብዙ ሰርች አድርጌያለሁኝ፣ ግን ፐርሰንቴጁን ፈልጌው ነበረ። በዓለም ላይ በየቀኑ የሚሞቱትን ፐርሰንቴጅ ያስቀምጥና ከዛ በኋላ በዛ ቁጥሩ ይናገርና ይሄን ያህል ሰው ይሞታል ካለ በኋላ ከሚሞቱ ሰዎች ግን ይሄን ያህል ፐርሰንት ይላል። ፈልጌ ይሄን ያህል የተወሰነውን ፐርሰንት ግን በማያገባው ጉዳይ ገብቶ ነው የሚሞተው ይላል። እኔ አይደለም ጥናቱን እንዴ በማያገባው ጉዳይ። ዛሬ እግዚአብሔር ይርዳል። አሜን። እንደ ክርስቲያን የወንድሜ ጉዳይ ይመለከተኛል፣ የእህቴ ጉዳይ ይመለከተኛል፣ እጸልይላታለሁኝ። በተረፈ ግን እያንዳንዳችን የገዛ መንገዳችንን ማጠብጠብ አለብን። እግዚአብሔር ያስጀምረንን ነገር ያን ጊዜ መልካም ይሆናል። ሐዋርያ ጳውሎስ ይመከራል ለተሰሎንቄ ሰዎች። በሉ እንግዲህ ደህና ሁኑ፣ እግዚአብሔር ከእናንተ ጋር ይሁን። ግን አንድ ምክር ጣል ላድርግላችሁ፣ በእጆቻችሁ ስሩ። በሰው ድካም ከሰው አትጠባበቁ፣ ሰነፍ አትሁኑ። ጸጥ ብላችሁ በጸጥታ ኖሩ። አትጠላሉ፣ አትነካኩ፣ የሰላም ሰው ሁኑ። በራሳችሁ ጉዳይ ላይ አተኩሩ። ያን ጊዜ በዓለም ካለው ነገር ትጠበቃላችሁ ይላል። ሁለተኛው ሰዓቴ እግዚአብሔር ይመስገን ወርሺፖች ጌታ ይባርካችሁ። በጣም ጥሩ አድርገው ሰጡኝ። 15 ደቂቃ ላይ ቅብርር ነው የሚጨርሰው። አይዟችሁ። እሺ፣ ሁለተኛው የአይን አእምሮት። ቅድም ያነበብነው የስጋ ምኞት አይደል የሚለው? የስጋ ምኞት፣ የአይን አእምሮትና ስለ ገንዘብ መመካት አይደል የሚለው? ሁለተኛው ዓለምን መውደድ፣ የእግዚአብሔርን ፍቅር ከውስጣችን ድሬን የሚያደርግ ለወንድማችን ያለንን ፍቅር ድሬን የሚያደርግ ለአንታይ ክራይስት ስፒሪት ተላልፈን እንድንሰጥ የሚያደርገን ነገር ሁለተኛው ምንድን ነው ካላችሁ፣ የአይን አእምሮት። አይናችን በሚሄድበት አቅጣጫ እንዳንሄድ አይናችንን መከልከል እንድንችል ዛሬ እግዚአብሔር ይርዳል። ብዙ ነገሮች ወደ ውስጣችን የሚገቡት በአይን መስኮት ነው እና የአይን አእምሮት አንዱ ዓለም ክርስቲያኖችን አታክ የምታደርግበት መንገድ ነው። አሁንም ዴፊኒሽን ልስጣችሁ የአይን አእምሮት ምን ማለት እንደሆነ። የአይን አእምሮት ማለት በአንድ ነገር ላይ ከመጠን ያለፈ ትኩረት በመስጠት ስጋን ለማይገባ ነገር ተላልፎ እንዲሰጥ በማድረግ ከእግዚአብሔር ሐሳብ ሰውን የማስወጣት ኃይል ያለው ኃጢአት ሰው ላይ ይሰለጥናል። ደግሞ የአይን አእምሮ ማለት በአንድ ነገር ላይ ከመጠን ያለፈ ትኩረት በመስጠት ስጋን ለማይገባ ነገር ተላልፎ እንዲሰጥ በማድረግ ከእግዚአብሔር ሐሳብ ሰውን የማስወጣት ኃይል ነው። ከእግዚአብሔር ፈቃድ፣ ከእግዚአብሔር ሐሳብ። ቶሎ ብዬ በጣም ብዙ ሰዎች ናቸው ያሉት። እናንተ 3 ሰዎች ጠቅስላችሁ ሌሎቹን እናንተ አስቧቸው። በጣም ብዙ ሰዎች አሉ ጊዜ ስለማይበቃ። ግን የመጀመሪያዋ ሰው ሔዋን ነች። ይህንን አትብሉ አላቸው። አትብሉ ከተባለ አትብሉ ነው። አትንኩ ከተባለ አትንኩ ነው። የእግዚአብሔርን ፈቃድ ነው ማድረግ ያለብን። አንዳንድ ጊዜ ግን እግዚአብሔር በሌለበት ነገር ላይ አይናችንንም ቀልባችንንም እንወስዳለን። እኔ ዛፉ ጋር ሄዳ ምን እንዳቆማት አላውቅም። ካልጠፋ ዛፍ ኤደን ገነት ውስጥ ካልጠፋ ዛፍ በጣም ብዙ ዛፍ እኮ ነው ያለው። በጣም ሰፊ የሆነ እርሻ እኮ ነው ያለው። ሁሉም ፍሬያማ ነው። ግን ካልጠፋ ቦታ ሰይጣንና እባቡ የተገናኙት የት ጋር ነው? እዛች ዛፍ ጋር አገኛት። ከዛ በኋላ ነገር ሰበካት። የራሱን ስብከት ሰበካት። ዓለማዊ የሆነ ስብከት ሰበካት። ከእግዚአብሔር ጋር የሚያጣላውን ባዶ እንድትሆን የሚያረጋትን ከኃጢአት በታች እንድትሆን የሚያረጋትን ሰበካት። እንደሚገባ አድርጎ ደግሞ ጎበዝ ሰባኪ ነው። የሚሰብከው ወንጌል አይደለም፣ ክፋት ነው የሚሰብከው። ሰውን ኮንቪንስ ማድረግ ይችልበታል። አየች። ከዛ በኋላ በእውነትም ለመብላት ምን የሚያደርግ ነው? ያማረ ነው አለች። ዛሬ እግዚአብሔር ይርዳል። ለመብላት ያማረ እንደሆነ ለዓይንም የሚያስጎመጅ ነው አለች። እግዚአብሔር እኮ ወደዛ አትሂጂ ብሏል። አትሂጂ
ከኔ ህልውና ያወጣሻል፣ ከኔ ይለይሻል። ነገር ግን ሰይጣን መጣና አሳያት። አካን እናንተ ኢያሱ ምዕራፍ 7 ቁጥር 21 ላይ እዩት። ታሪኩን በሙሉ አምልኩት። ግን አካን ጎመጀ፣ አየ። የሚያዩ ነገር ምን ነበረ? እናንተ ቁጥር 21 ይላል ያማረ የሰናዖር ካባ። ስሙ እዚህ ጋር ሰውየው የለበሰውን ካባ ነው የሚመለከተው። ያማረ የሰናዖር ካባ 200 ስቅል ብር። የት አግኝቶ መዘነው? ይሄንን ብር እንዴት አወቀው? በጣም ትኩረት ሰጥቶ በጣም በብዙ ናፍቆት ሲጎመዥ ስለነበረ የአይኑ አእምሮት እዛ ላይ ስለነበረ ብዙ ነገር የሚያስተውልበትን ኤፈርቱን፣ ጉልበቱን፣ ጸጋውን ሁሉ እዛ ላይ አድርጎ ማማሩን እንደገና 200 ስቅል ብር 50 ስቅል ወርቅ አይኖቼ አይተው ተመኘዋቸው አለ ለኢያሱ ሲነግረው። ምንድን ያመጣህብን? ምንድን ያደረክብን? ዋይ ለምን ሲለው በቃ የሰናዖር ካባ አማረኝ አለ። እንደኔ መኪና ቅድም እንዳልኳችሁ እግዚአብሔር የሰጠው ካባ እኮ አለ። እግዚአብሔር የሰጠው ውበት እኮ አለ። እግዚአብሔር የሰጠው ክብር አለ። ነገስታትን ድል መንሳት የሚችል የእግዚአብሔር አብሮነት ከነሱ ጋር እኮ ነበረ። እግዚአብሔር ከሰጣቸው በረከት ይልቅ እሱ የሚያስጎመጀው ጠላቱ የለበሰው ሌላ ሰው የለበሰው ካባ ነው። ዛሬ እግዚአብሔር ይርዳል። ዛሬ እግዚአብሔር ይርዳል። በእውነት ቤተ ክርስቲያኑን እግዚአብሔር ይፈውስ። እያንዳንዳችን እግዚአብሔር ይፈውስ። አእምሮታችንን እግዚአብሔር ይፈውስ። በጣም ትኩረትና ጊዜ ከመስጠቱ የተነሳ ምን ያህል እንደሚመዝኑ ያውቃል። አይቼ ተመዝኛውት በቃ አይኖ 200 ምንድነው ስቅል ብር ነው አይኖ የሚመስለው እያለ ይናገራል። በቃ ዛሬ አእምሯችን ውስጥ ምን እንደሚመላለስ አናውቅም። ማራገፍ እንድንችል እግዚአብሔር ይርዳል። ዓለም ነው። ዓለምንና በዓለም ያሉትን አትውደዱ፣ ከእግዚአብሔር ፍቅር ይለዩዋቸዋል። ዓለሙ ምኞቱም ያልፋሉ። እናንተ ልባችሁም ትኩረታችሁም መሆን ያለበት የማያልፈው ርስት ላይ ነው። አሜን። የማያልፈው ርስት ላይ ሊመጣ ያለው የእግዚአብሔር መንግስት ላይ የተዘጋጀላችሁ ክብር ላይ ነው እንጂ በምድራዊ ነገር ቅድም እንዳልኩት አትጠላለፉ። ጢሞቴዎስ አንተ በጎ ወታደር ነህ፣ አንተ አገልጋይ ነህ፣ አንተ ተዋጊ ነህ። በማይገባ ንግድ አትጠላለፍ። ጠልፎ ሊጥለን ያለውን ነገር ከእግራችን ላይ ማንከባለል እንድንችል እግዚአብሔር ይርዳል። አይዶን ነው ምን እየዞረን ምን እያደባብን እንደሆነ የእያንዳንዳችን ቻሌንጅ ምን እንደሆነ አላውቅም። የተለያየ ነው። እሱን ሁሉ አሽቀንጥረን በመጣል ዓለምን እምቢ ማለት እንድንችል እግዚአብሔር ይርዳል። ዓለምን መውደድ በእኛ መካከል እንዳይገኝ እግዚአብሔር እንዲህ አለ፣ ዓለምን የሚወድ የእግዚአብሔር ፍቅር በእርሱ አንድ ሰው ለሁለት ጌቶች መገዛት አትችልም። ሰይጣንም እግዚአብሔርም፣ ገንዘብም ኢየሱስም፣ ዓለምም አይሆንም። የምታመልኩትን ዛሬ ምረጡ እንዳለ ወገኖቼ፣ ዛሬ ወገባችሁ የታጠቀ መብራታችሁ የበራ ይሁን ተብሎ ጻፈ። ወገባችንን መታጠቅ እንድንችል ነው። የረሃብ ስሜት ሲሰማቸው እናቶቻችን ወገባቸው ያደርጋሉ። ጸበል ሰርግ አለብኝ፣ ድግስ አለብኝ፣ የልጄን ሰርግ አላበላሽም፣ ድካምን ነው። እግዚአብሔር አምላክ ይርዳል። የዳዊትን ታውቁታላችሁ። በማይገባ ስፍራ ቆሞ ሲመለከት እንዴት አድርጎ ተጠላልፎ እንደወደቀ። ሶስተኛው ስለ ገንዘብ መመካት ነው። ስለ ገንዘብ መመካት አሁንም ዴፊኒሽኑ ስለ ገንዘብ መመካት ማለት ለተደረሰበት ስኬት ሁሉ ለእግዚአብሔርም ሆነ ለሰዎች ዕውቅናን በመንፈግ በራስ ጥረት እና በራስ ጉልበት በራስ ዕውቀት እንደተገኘ በማሰብ ስሙ ይችን ቃል በማያሳውቅ መልኩ እግዚአብሔርን ሸፍኖ ራስን ማጉላት። ሰማችሁኝ? ድጋሚ ላንብብላችሁ።
ስለ ገንዘብ መመካት ወይም ፕራይድ ማለት ለተደረሰበት ስኬት ሁሉ ለእግዚአብሔርም ሆነ ለሰዎች ዕውቅናን በመንፈግ በራስ ጥረት፣ በራስ ጉልበት፣ በራስ ዕውቀት እንደተገኘ በማሰብና አሁን ስሙ በማያሳውቅ መልኩ እግዚአብሔርን ሸፍኖ ራስን ማጉላት። በማያሳውቅ መልኩ ያልኩበት ምክንያት በቃ ክብር ለእግዚአብሔር ይሁን ብለን አንዳንድ ራሳችንን የምናገንባቸው ነገሮች አሉ። እግዚአብሔር ረዳኝና ብለን የሆነ ራሳችንን ከፍ የምናደርግበት ነገር አለ። ወገኖቼ እግዚአብሔርን የሚሸፍን ነገር ሁሉ ከኛ ይራቅልን። ፕራይድ ክብር ከሆነ መድመቅ ካለበት መክበር ካለበት አንተን ያከበረ ከልጅነት እስከ እውቀት እስከ ሽምግልና እመራሃለሁ ብሎ እጅን የያዘ እሱ ነው ሊደምቅልህ የሚገባ፣ ሊገንልህ የሚገባ እሱ ነው። እሱ ሲገን አንተ ትገናለህ። የእሱ ክብር ነው አንተን የሚያከብር። በሕይወታችን ሁሉ አንድ ተልእኮ አለን። እኛ የላከንን ማክበር፣ ያከበረንን ማክበር፣ ለጠራን መኖር፣ ሽርፍራፊ ነገር እንኳን ሳትቀር ለቃቅመን ክብሩን ለእግዚአብሔር ማምጣት ነው የኛ ድርሻ። ቢያምርብን፣ ቢከናወንልን፣ ቢሆንልን፣ ብናገለግል፣ የሆነውን ሁሉ ብንሆን የሆነው ከብርሃናት አባት ከእግዚአብሔር ዘንድ በሚወጣ ጸጋ ነው። ክብር ሁሉ ለእሱ ተጠቅሎ ይሁን። ሃሌሉያ ሃሌሉያ። ደስ የሚለኝ ቃል አለ ሮሜ ላይ ያለ ቃል ላንብብላችሁ። ሁሉ ከእርሱና በእርሱ ለእርሱም ነውና ለእርሱ ለዘላለም ክብር ይሁን አሜን። በቃ እንዲህ ማለት እንድንችል እግዚአብሔር ሁሉ ከእርሱ በእርሱ ተመልሶ ለእርሱ ነው። ምን ማለት ነው? ጳውሎስ ራሱን ሹልክ አድርጎ አወጣ። እኔ የለሁበትም። የሆነ ነገር ካያችሁ ከእርሱ ነው። የሆነ ነገር ካያችሁ በእርሱ ነው። የሆነ ነገር ካያችሁ ክብር ይሁንለት ለሱ። እኔ እንደ ጭንጋፍ መሆን ባሪያ ነኝ አለ። እግዚአብሔር ስሙ ይባረክ። እግዚአብሔር ያከበረው ሰው ነህ አንተ። ማንም ምንም አይደለህም። ማንም ምንም አይደለሁኝም። ክብርን ለሱ በማምጣት እግዚአብሔርን ማክበር ልንችል እግዚአብሔር ይዳል። በማያሳውቅ መንገድ ፕራይድ ማለት ይሄ ነው። በማያሳውቅ መንገድ፣ መንፈሳዊ በሚመስል መንገድ በቃ ጌታ ነው የረዳኝ እግዚአብሔርን አመስግኑልኝ ብለን ጸሎት ርዕስ እንደዚህ ብለን ስኬታችን እናገራለን። አታውራ አንተን ስኬት እንዴ እሱ በቃ ክብሩን እሱ እግዚአብሔር ይውሰድ። ከተናገረን በፈለገበት መንገድ ይናገር። የእግዚአብሔርን ክብር እንዳንነካ በጥንቃቄ መኖርና ማገልገል እንድንችል እግዚአብሔር ይላል። እሱ ከዓለም ነው። ዓለማዊ አካሄድ ነው። ዓለማዊ አሰራር ነው። ተጠንቀቁ። ከዓለም የሆነውን ነገር ፕራይድ አውጡ። ምክንያቱም በሚቀጥለው ዘመን ቤተ ክርስቲያን አማኞች የሚፈተኑትና የሚበረበሩት በዚህ ነው። ሰይጣን የብርሃን መልአክ መስሎ በቤተ ክርስቲያን ውስጥ መጥቶ አንዳንዶችን በኋላ በሚቀጥለው ሳምንት እናገራለሁ። በመጀመሪያም ከኛ ወጡ፣ በመጀመሪያም ግን ከኛ ዘንድ አልነበሩም ያለ ይናገራል። ተጠልፈው የተወሰዱ ሰዎች አሉ። ቸርች ውስጥ የነበሩ ሰዎች፣ አገልጋይ የሚባሉ ሰዎች፣ በእግዚአብሔር ቤት የነበሩ ሰዎች በሚያስገርም መንገድ ዮሐንስ በነበረበት ዘመንና ቤተክርስቲያን ውስጥ በመጀመሪያዋ ቤተክርስቲያን ውስጥ እነ ፖሊካርፕ በነበሩበት በዛ ዘመን ውስጥ አንዳንዶች ከነሱ ጋር የነበሩ ሰዎች እንዳልነበረ ሌላ ሰው ሆኖ ተገለጡ። ለምን ቢባል የአይን አይምሮት፣ መጎምጀት እና ፕራይድ፣ ትምክህት። እግዚአብሔር ይርዳል። ሉቃስ 12:16 ላይ ያ ሀብታም ሰው ሁሉን ሰበሰበ፣ ፍሬውን አከማቸ፣ ጎተራውን አከማቸ። በኋላ ጎተራው ጠበበው፣ ሌላ ጎተራ ሰራ ይላል። ሌላ ጎተራ ሰራ። ከዛ በኋላ በቃ ለነፍሱ ሰበካት። እንደምታውቁት ሰበካት። እኛ ኢትዮጵያኖች በጣም ጠንካራ ሰራተኞች ነን። እኔ ስለእናንተ እግዚአብሔርን አመሰግናለሁ። በእውነት ከልቤ እኮ ነው። ከተማችን ውስጥ እኮ በስማችሁ ፓርኪንግ ላት ያላችሁ ሰዎች አላችሁ።
ቸርቻቸውን ጽፏል እኮ ኮከብ ሰራተኛ ከመሆናቸው ተነሳ፣ ስራቸውን እንደሚገባ ከመስራታቸው ተነሳ ለዛ ክብር ያበቃቸው እግዚአብሔር ነው። እግዚአብሔር ስሙ ይባረክ። ጠንካራ ሰራተኛ ያደረገን እግዚአብሔር ነው። ግን እንዳንመካበት ቀልባችን እሱ ጋር እንዳይሄድ ስለሰራው ነው። እንዲና ስላደረግኩ ነው። ከዚህ በኋላ በቃ ማንንም አዝናለሁ። አንድ ሰው ለአንድ ሰው የሆነ 3 ሆነን ስንጫወት ሌላ ሰው ሲናገር ነው የሰማሁት። ከልቤ ነው የምናገረው። በቃ እንዲነበርኩ አሁን ግን በቃ እግዚአብሔርም ይጠራል እና በቃ ይሄን ያህል በቃ የሚያኖረኝ ነገር በቃ እግዚአብሔር ሰጥቶኛል አለኝ ምናምን ሲል ሰማሁ። ጥሩ አይደለም። ስላለን እግዚአብሔር ይባረክ። ስለሌላችሁ ቀንቼ አይደለም፣ ስለሌላችሁ ስጋ ገብቶኛል፣ ስላላችሁ ስጋት ገብቶኛል አይደለም። ከባረከን በላይ እግዚአብሔር ይባርከን። ግን አይናችን ከሱ ላይ እናንሳ። አሜን። ከሆነልን በላይ እግዚአብሔር አሁንም ጨማምሮ ያድርግልን። በእውነት ልባርካችሁ፣ እግዚአብሔር ያድርግላችሁ። ግን ቀልባችሁን እንዳይወስደው። የኛ ኩራት፣ የኛ ትምክህት፣ የኛ የአይናችን ማረፊያ ኢየሱስ ነው። በቃ ኢየሱስ ነው። ኢየሱስን እያየን ነው የምንኖረው። ስለዚህ ይሄ ሰውዬ በቃ ሞልቷል። ነፍሴ ሆይ ቢ ጠጪ ብሎ አካውንት ውስጥ ያለውን ነገር ነገራት። ሲነግራት አንተ ሰነፍ ሰው የምትሞተው መቼ ነው አለው። ዛሬ ነው የምትሞተው አለው። ዛሬ ነው የምትሞተው። እኔ ሰበሰብከው ማን ይበላዋል? በተሰጠን ነገር እግዚአብሔርን ማክበርና ከፕራይድ ነፃ የሆነ ህይወት መኖር እንድንችል እግዚአብሔር ይርዳል። ስለዚህ ዘመኑ ሊፈጸም ነው። ቁጥር 28 ላይ ክርስቶስ ኢየሱስ ሊገለጥ ነው ይላል። ከ18 ጀምሮ እስከ 29 ያለውን በሚቀጥለው ሳምንት አካፍላችኋለሁ። ግን ቁጥር 28 ላይ ግን ሐዋርያ ጳውሎስ ክርስቶስ ኢየሱስ ሊገለጥ ነው፣ ኢየሱስ ሊመጣ ነው። በመምጣቱ ጊዜ ግን እንዳናፍር፣ ያልተገባ ነገር እንዳይገኝብን፣ በመምጣቱ ጊዜ ኢየሱስ መጣህልኝ ብለን ወደ ኢየሱስ መዘርጋት እንድንችል እግዚአብሔር ይርዳን እንጂ እንዳናፍር፣ እንዳንሸማቀቅ፣ አንገት ከሚያስደፋ ፕራይድ እግዚአብሔር ይጠብቀን። አንገት ከሚያስደፋ የአይን አእምሮት እግዚአብሔር ይጠብቀን። አንገት ከሚያስደፋ ከጠላልፎ ከሚጥል የስጋ ምኞት እግዚአብሔር ይጠብቀን። ጸልይ። ተነሱና አብረን ጸልይ። የመጨረሻውን ደቂቃ እግዚአብሔር ረድቶኝ በሰዓቴን የጨረስኩት። ጌታ ስም ይባረክ። እንጸልይ። ምንድን ነው እግዚአብሔር እያለን ያለው? ለጠላት ለዲያብሎስ እድል ፈንታ አትስጡ ስለሚል የስጋ ምኞት፣ የአይን አእምሮት፣ በገንዘብ በንብረት የኢትዮጵያ የክርስቲያኖች ኅብረት ቤተ ክርስቲያን በላስ ቬጋስ ኔቫዳ ቋሚ ፕሮግራሞቻችን ረቡዕ ከምሽቱ 5 ሰዓት እስከ 7 ሰዓት የሚቆይ የአምልኮና የቃል ጊዜ ይኖረናል። እንዲሁም እሁድ ከማለዳው 11 ሰዓት ጀምሮ እስከ 1 ሰዓት ተኩል የሚቆይ የአምልኮና የቃል ጊዜ ይኖረናል። ከማክሰኞ እስከ እሁድ ከጠዋቱ 6 ሰዓት እስከ 7 ሰዓት ከ30 ኤኤም ጸሎት በቴሌኮንፈረንስ ይኖረናል። ስልክ 702 359 06 38 የመግቢያ ኮድ 323 7604 መሰላል ወይም ሃሽታግ። በቤተ ክርስቲያናችን የሚካሄዱ የተለያዩ ፕሮግራሞቻችን አብረን የምንጸልይበት ጊዜ እሁድ ከ10 ሰዓት ኤኤም እስከ 11 ሰዓት ኤኤም ጸሎት፣ ሰኞ ከ10 ሰዓት ኤኤም እስከ 12 ሰዓት ፒኤም የቤተ ክርስቲያናችን የጸሎት አገልጋዮች የሚጸልዩበት ጊዜ ስለሆነ በዚህ አገልግሎት ስር ማገልገል የምትፈልጉና የምትሹ ሁሉ ወንጌላዊ ነጋሽ ደገፋን ያነጋግሩ። በተጨማሪም በዕለቱ ካለው የጸሎት አገልግሎት ጋር በመተባበር የአቂላና ጵርስቅላ አገልግሎት ዘወትር እሁድ ወሩ በገባ በሁለተኛው ሳምንት ስለ ወላጆችና ለልጆች ጸሎት ይደረጋል። ልጆች ያላችሁና ስለ ልጆች ሸክሙ ያላችሁ ሁሉ ይህንን ዕድል እንድትጠቀሙ ቤተ ክርስቲያን በአክብሮት ትጋብዛችኋለች። በተጨማሪም
በዓመት 4 ጊዜ በየ3 ወሩ ቅዳሜ በወይዛዝርት አገልግሎት የሚደረግ የጸሎት የምክርና ማዕድ አብሮ የመቁረስ አገልግሎት ይኖረናል። በየሳምንቱ በቋሚነት የሚሰጡ አገልግሎቶች ከ9 ሰዓት ኤኤም እስከ 3 ሰዓት ፒኤም ማክሰኞ፣ ሮብ፣ ሐሙስና ቅዳሜ የምክርና የጸሎት አገልግሎት፣ የደህንነት ትምህርት፣ የደቀ መዛሙርት ትምህርት፣ መንፈሳዊ እድገት፣ የቅድመ ጋብቻና ላገቡ ሁሉ የሚሆን የትምህርት ጊዜ ይኖረናል። ስለዚህ የሚችሉበትን ቀንና ሰዓት ለሙሉ ጊዜ አገልጋዮች በማሳወቅ ራስዎን ያንጹ። በተጨማሪም በየሳምንቱ ከሮብና ከእሁድ በስተቀር በየቀኑ የመጽሐፍ ቅዱስ ጥናቶች ይኖሩናል። በአገልግሎቱ ተጠቃሚ ለመሆን የሙሉ ጊዜ አገልጋዮች ጋር በመደወል እንድትሳተፉ ቤተክርስቲያን በአክብሮት ጥሪዋን ታቀርባለች። የሙሉ ጊዜ አገልጋዮች ስልክ ቁጥር ፓስተር መኳንንት አለሙ 702 327 37 70፣ ፓስተር ካሳ ግዛው 702 824 1894፣ ወንጌላዊ ነጋሽ ደገፉ 702 883 55 38። ይምጡ፣ የበረከቱ ተካፋይ ይሁኑ። ማስታወሻ፣ በየወሩ ወሩ በገባ በመጀመሪያው ሳምንት የቅዱስ ቁርባን አገልግሎት ወይም የጌታን ራት የምንካፈልበት ፕሮግራም ይኖረናል። ይምጡ፣ የበረከቱ ተካፋይ ይሁኑ። አድራሻችን 180 ኢስት በብል ሮድ ላስ ቬጋስ ነቫዳ፣ ዚፕ ኮድ 89123። ለበለጠ መረጃ ስልክ ቁጥር 702 327 37 70፣ የፌስቡክ ገጽ ኢሲኤፍሲ ላስ ቬጋስ፣ ዩቲዩብ ቻናል ኢሲኤፍሲ ላስ ቬጋስ ኦፊሻል ያገኙናል። እግዚአብሔር አምላክ ምድራችንን ይባርክ። የኢትዮጵያ የክርስቲያኖች ኅብረት ቤተ ክርስቲያን በላስ ቬጋስ ኔቫዳ